ታደለ ደሳለኝ ይባላል። ከየት አካባቢ ነው የመጣው ንገራቸው? እኔ እዚሁ አዲስ አበባ ነኝ። እዚህ ወደ ሳንሱሲ ካስኮ አካባቢ ነው። እሺ ምንድነው የሆነልህ? እግዚአብሔር ምን አለ? ምን ሆነልህ? እግዚአብሔር እኔ በፍጥነት ነው ደረሰልኝ እና ባለፈውም ወጥቼ ተናግሬያለሁ እና የቀረ ነገር ነበረ። እግዚአብሔር በፍጥነት ነው በአስቸኳይ ደረሰልኝ። ከመምጣቴ በሁለተኛ ቀኔ ነው ትንቢትም ተነገረልኝ። እዚያ ላይ ብዙ አጋንንት ነው ከኔና ጥንቆላው ይሄ መቲቱ በአጠቃላይ የወጣው ጤናው ላይ ያለ ሰላሙ ላይ ያለ በናዝሬቱ ጌታ በኢየሱስም ህይወቱን የበላ ዘመኑን የበላ ህይወቱን የበላ ዘመኑን የበላ ዛሬ አፈርሳለሁ። ፈረሰ በልጩና ፈረሰ በልጩና ፈረሰ በልሲ ከዚህ ቀን ጀምሮ ህይወቱን ሽባ ያደረገው ፈረሰ። ቤቱን ሽባ ያደረገው ፈረሰ። ጅኖራ ካላባ ያራባን ከዘመኑ ላይ ከህይወቱ ላይ በጌታ በኢየሱስም ከትዳሩ ላይ የተደገምክ ድግምት መተት ጨለማ እጃችሁን ዘርጉ። ራፋታ ካላባ ከዚህ ቀን ጀምሮ ላትመለስበት ዘመኑን ለቀ። እሳት በልሴ እሳት በለገራ እሳት ምን እያረከው ነው? ድግምት ዘመኑን ለቀ፣ ጤናውን ለቀ፣ ትዳሩን ለቀ፣ ልጆቹን ለቀ። ሂድ ባይል ገደል ባይል ዳይ ሃሌሉያ። አጨብጭብ። የተናገርኩትም በህልሜ የሞተ ሰው ሁሉ ቀን አለው እና የሞት መንፈስ ነው ተቆርጦልሃል አልክ። በየቀኑ ነበረ የሞት መንፈስ የሞቱ ሰዎችን ፊት 2-3 የሞተን በየቀኑ ነው ማየው። እሱን ቆርጬልሃለሁ የሞት መንፈስ ነው አልከኝ። ከዛ በሁለተኛው ቀን የሞተ ሰውም አጥገብ ደርሶ ማቅም አይችም አላቀም። የሞት አዋጅ ካንተ ላይ ፈርሷል። አሜን። አትሞትም፣ በህይወት ትኖራለህ። አሜን። የጌታን ማዳን ታያለህ። አሜን። ከዚህ በኋላ ከህልምክ ላይ የሞቱ ሰዎችን ከለክላለህ። በጣም ነው ሁሉ ጊዜ ህልም ማየው የሞቱ ሰዎችን ነው። ሁሉ ጊዜ በቀደና ሰው አይቻላቅም። ምንድነው ላላታለሁ ሁሉ ጊዜ ለምንድነው የሞተ ሰው ለምን ይታየኛል? ለአባቴ ሁላ እነግራለሁ፣ ለእናቴ እነግራለሁ። ለምንድነው የሚታየኝ የሞተ ሰው ሁሉ ጊዜ ሳይ የሞተ ሰው ነው ማይ ነው ምለው ያው እንትን አምልኮት አለ በቤታቸው እና እዛ ውስጥ ሁሌ ይታየኛል የሞተ ሰው ይላል። አዎ ይኸውልህ የሞት መንፈስ ነው። እግዚአብሔር ግን ሰብሮታል። አሜን። ዋው። እሺ እንደገና ደግሞ በቤተሰብ እንደዚህ ብዙ ጊዜ የቆየ ቤት በኔ ስም የተሰጠኝ ነበረ። ብዙ ቤት ነው የሚከራይ ነው። ባንኮች ተከራይቶታል። ዙሪያው ሱቆች እንትናሉ። በጣም ሰፊ ነው። ከጎኖቹ በህንጻዎች ተሰርተዋል። የኔ ብቻ ነው የቀረው። ብዙ 10-15 ዓመት በላይ ነገሩ ተዛብቶብኝ ተሰቃይቼ ነበር። ገንዘቤንም አወጣለሁ በምንም ተአምር እንዳይሳካ ተይዞብኝ ነበር። እሺ እና አንተ በአንተ በኩል ይሄ እንደዚህ ነገር የተያዘብህ አለ፣ ይሄንን አስለቅቅልሃለሁ፣ ነገም ደግሞ በዚህ ቀን እንደዚህ ትሰማለህ ስትለኝ አንተ ላይ ከውርስ ጋር ምናምን የተገናኘ እንድትሞት ፎቶክ ላይ ምናምን የተሰራ የጠላት መሳሪያ አለ። ዛሬ ፈረሰ። አሜን። ከውርስ ጋር ምናምን የተገናኘ ታውቃለህ? ከውርስ ጋር በስሙ ያለ ንብረት ነው። ንብረት አለው። ከባንክ በስሜ ነው ያሳለፍኩት። የተወሰነ ብር ከፍዬ ነው ያሳለፍኩት። ብዙ ንብረት ብዙ ግቢ አለ። ትልቅ ንብረት አለ እዛ። አባቴም ያወረሰኝ ነው። አባቴ ያወረሰኝ ነው። እና ከዛ ጋር የተገናኘ በጣም ቻሌንጅ አለብህ አንተ ላይ። እርግጥ ነው። አረን እውነት ነው።
ከዛ ጋር የተገናኘ በጣም ከባድ ቻሌንጅ ያለው አባቴ ያወረሰ ነው እና ብዙ ንብረቶች ምናምን አሉ። ብዙ አለ፣ ብዙ ንብረት ግቢ አለ፣ በባንክ የሚከራይ አለ፣ መኖሪያ ቤቶች አሉ፣ ብዙ ንብረት አለ። ነገር ግን ተይዞ ነው ያለው። ዛሬ መለቀቅ ያለበት በረከት ተለቀዋል። አሜን አሜን። መተፋት ያለበት ነገር ተተፍቷል። ዛሬ በኢየሱስም ይሄ ንብረት ይሄ ሀብት ከዚህ በኋላ እንዲለቀቅ እናንተን እንዲጠቅማችሁ በኢየሱስም ጸልያለሁ። ከዚህ በኋላ እንዳትቸገሩ ጸልያለሁ። አሜን። ጌታ ኢየሱስ ቤታችሁን ህይወታችሁን በኢየሱስም በየጊዜው ወደ ታች አይደል? ኢኮኖሚያችሁ ምናችሁ እየወረደ አረ ነው ተቸግረን ያለ ነው። እውነት ነው። ከዚህ ሰዓት ያለን ነው የሚመስለው። እናንተ ግን በብዙ ችግር ነው ያለ ነው። ዛሬ በኢየሱስም ኢኮኖሚያችሁን እፈውሳለሁ፣ ቤታችሁን እፈውሳለሁ፣ ላይፋችሁን እፈውሳለሁ፣ ፈውሳችሁን አጸናለሁ። ሃሌሉያ። ሸሽቶናል፣ ሰው ሁሉ ሸሽቶናል። የሚጠይቀኝም የለም፣ የሚደውልልኝም የለም። ከዚህ ቀን ላይ ያለ ነው። በነጋታው አባቴ ለሰው ደውሎ ናና ንብረትህን ተረከብ ብሎ ነገረኝ። ዋው! እሺ። እንደገና ሲሄድ መዝገቡ ጠፍቷል፣ መዝገብ የለም ምናምን እየተባለ ብዙ ነገር ነበር ያንገላቱኝ እዛ ከተማ አስተዳደር ውስጥ። እሺ። ወዳው ያልቅልሃል፣ ሂድ የሚገዳደርህንም ወንድሞችን ቢሆኑም በዛ ውስጥ የሚገዳደረውንም መታቻዋለሁ፣ ቀጥታ ሂድ ስትለኝ ቀጥታ ተሳፍሬ ነው ሄድኩት። 400 ኪሎ ሜትር እንደሄድኩኝ ስልክ ሲደውል ለመዝገብ ቤቱ ለሰውየው ሲደውል መዝገቡ ጠዋት ተነስቼ ሲሄድ መዝገቡን ይዞ አገኘሁት። የኔ መዝገብ ዋው! ሃሌሉያ! ኢየሱስ ማን ነው? እጁ ላይ መዝገቡን ይዞ አገኘው። ጠዋት ሲሄድ እሱ ቀድሞ ቢሮ ገብቶ እሺ ስንት ጊዜ ጠፋ የተባለ መዝገብ በትኖት ገብቼ ሳየው ምንድነው ያደረክልኝ ነው ቶሎ አታረግልኝ ስራልኝ እባክህ ምናምን ስለው ይሄው የራስህ መዝገብ እኮ ናልና አወጣና ዶሴዎቹን በሙሉ አወጣ። ከዛ ሄድኩ ቢሮ፣ ወረቀቱን አወጣልኝ። ቢሮ ሲሰጥልኝ ኃላፊዎቹ ጋር ሲገባ አንተ እንዳልከኝ ያልቅልሃል፣ ወዳው ነው የሚያልቅልህ እንዳልከኝ መዘጋጃ ቤቱ ምንድነው የሚጻፍ ማመልከቻ ወረቀቱን አምጣልኝ። ማመልከቻውን ሲሰጠው እንደውም ሌላ ቦታ አይደለም እራሱ ነው የጻፈው ማመልከቻውን። ሃሌሉያ! ከዚህ በኋላ ማመልከቻ መጻፍ ቀረ፣ እነሱ ራሱ ይጽፉልሃል። እስቲ ወዲያው በል፣ እስቲ በፍጥነት በል፣ እስቲ ራሱ ማመልከቻ ጻፈል። ማመልከቻውን ራሱ ሌላ ቦታ እንኳን ጽፋል አለኝም። ቆይ እኔ ጽፋለሁ አለ። ራሱ ማመልከቻውን ጻፈ፣ ወዲያው ሰጠ። እዛ ጋር መራኝ። 12 ፎቶ አምጣለኝ። 12 ፎቶ እንትን ነበረች አነሳውና ወንድሜም ከጎኔ ነበር። ባንክ ምናምን ተከራየ ነበር። ዙሪያው ሱቅ ነው። ይሄ ትልቅ ካሬ ነው። በአንድ ከተማ ውስጥ ከ500 ካሬ በላይ አንሰጥም፣ 2 ካርታ እንሰራልሃለን አሉ። እሺ አልኩኝ። እዚህ ሆቴሉንና ባንኩን አንድ ካርታ በ625 ካሬ፣ ሌላውን ደግሞ ቤርጎን ይዞ ወደ ታች ደግሞ በ500 ካሬ እንሰራለን፣ 520 ካሬ እንሰራለን አሉ። እሺ አልኩ። በግማሽ ቀን ሳይሆን ወዳው ሰርጥ እንትን አሉኝ፣ ጨረሱ። በ8 ሰዓት ምንድነው ሜትር ሌላ ቦታ ሄዷል፣ ሜትር ይመጣል አሉ። በ8 ሰዓት ሜትር አመጡ። ወዳው ካርታና ፕላን ወዳው አውጥተውልኝ ይኸው ይዤ መጥቻለሁ።
ማላሳብራ ይሄው ሁለት ፎቶ የራሱ ነው። ሃሌሉያ! ኢየሱስ ማን ነው? ኢየሱስ ማን ነው? ወዲያው በልጩና ሲ ወዲያው በልሲ እልልታ ጭብጨባ ሃሌሉያ! ምንድነው የሚያስፈራኝ? ዞሮ ዞሮ ስም ባፌ ላይ ኢየሱስ ኢየሱስ ያሰኘኛል። ሃሌሉያ! አሳያችሁ። ይሄኛው ፕላኑ ነው። ይሄኛው ከቤርጎ እንዴ ወደ እነሱ አሳያቸው። ራስ ይዛ ይሄ ወደ ታች ክላሶች አሉት። ቤርጎና ከኋላ 520 ካሬ ሜትር ነው። ኦኬ። ይሄ ደግሞ ባንኩን የያዘ 625 ካሬ ነው። ሆቴሉ መሃል አለ። ላዳባ ካላባያ ነው። ሃሌሉያ! ይሄኛው ደግሞ አንደኛው ነው። እሺ ግለጸው። ሱቆቹ ናቸው እነዚህ ሱቆች ናቸው። ይኸው ያንቺ ታሪክ እኮ እየተነበበ ነው። አራሜን በለሽ ውሰጂ። እስቲ ዛሬ ጸነስኩኝ በይኝ። አጃጃ አንቺ ከያዕቆብ በጎች አትበልጭም እንዴ? ጎምጅተው እኮ ነው የጸነሱት። ዛሬ የሚጎበንጅ ካለ ይጸንሳል። የሚከራይ ቤት ይጸንሳል። ፎቅ ቤት ይጸንሳል። እግዚአብሔር ተናገረ። አሜን። ይሄ ለስንት ዓመት ነበር የዘገየብህ? ኧረ ከ15 ዓመት በላይ ዘግይቷል። ዘግይቶ በቃ ተስፋዬን ቆርጬ ጌታ በተናገረ በስንት ቀን ነው? እኔ 2 ቀን አልፈጀብኝም። 2 ቀን ካርታ ሄደ ፕሮሰስ የጀመርክ ቀን ስንት ቀን ፈጀብህ? ይሄን ካርታ ለመውሰድ ግማሽ ቀን። አሜን አሜን። ነቢያዊት በኢየሱስ ዓለም አቀፍ ቤተክርስቲያን በግማሽ ቀን 2 ካርታ እየተሰጠ ነው። በዓለም ዙሪያ አሜን ላለ ለአንድ ሰው ይሆንለታል። በዓለም ሁሉ ዙሪያ ላለ ሰው አሜን ብሎ ይውሰደው። ከዚህ በኋላ ነገር በግማሽ ቀን ይጠናቀቃል። ነገራችሁ በግማሽ ቀን ይጠናቀቃል። ከዚህ በኋላ ነገርሽ በግማሽ ቀን ይጠናቀቃል። እልልታ ጭብጨባ ለኢየሱስ። ዋው! እሺ ኢየሱስ ማን ነው? ጌታ ነው። የዛን ቀን አስታውሳቸው ጠላት ራሱ እንዴት ፋይት እንዳደረገ በማይክ እንዳልተነቢ እንዳልጸልይ ያልተቋቋመው ያለ የሌለ እና ይሄው አሁን 2 ካርታ ይዘመታል። ያው ፎቶውን አይታችኋል። ሁለቱም የራሱ ነው። እንደውም 3 ነው። እንደውም አለ አንዱ 600 ካሬ 3 እዛ ጋር እንደውም ስትነብይልኝ ያ ቤት የመኖሪያ ቤት ጌሾ ነገር ይታየኛል አልክ። የሚገርም እየጸለይኩ የሆነ ጌሾ ምናምን ያለበት ግቢ ታውቃለህ? አዎ ግቢው ታችኛ የኛ መኖሪያ ቤት ነው። እሱንም የራሴ ነው በኔ ስም ያለው። ምኑ ግቢው ጌሾ ያለበት ግቢው ያንተ ነው አይደል? ሰጠው። አሜን። ሰጠህ በለው እስቲ። ሹኩ ፕራዲያና ማሳልፌ ሰጠው። አሜን። አንድም ሳይቀር ንብረትን ሁሉ አሳልፌ ሰጠው። አሜን። ጠላት እንዳያገኝህ እንዳይወስድብህ ጸልይላለሁ። አሜን። ራዲያናማ ዛፉ ያለበትን ውሰድ። አሜን። ብራዳ ባህር ዛፍ ያለበትን ውሰድ። አሜን። ጌሾ ያለበትን ውሰድ። አሜን። እሱ ራሱ 600 ምናምን ካሬ እሱም አልቋል። ካርታው አልቋል። አዎ 3ኛ 3 አዎ ይሄ ሰውዬ ግፈኛ ሰው ነው። 3 ካርታ በግማሽ ቀን ነው የሚወስደው። ዛሬ አሜን ላለ አንድ ሰው ግፈኛ አሜን ጩና አሜን ለሚለውን ይሆንለታል። ፈጥኖ ይሳካላል። እዚህ ቤት የስኬት ቤት ነው። የመከናወን ቤት ነው። አሜን ለሚለውን ቀጣይ እሱ ይመሰክራል። ቀጣይ ደግሞ ለምስክርነት ይመጣል። አሜን ብለው ሰዶሴ
ምክንያቱም ይኸውልህ እኔ ጌሾ ምናምን ካየው በቃ ካርታ ሊሆን ነው። እሱ እያለቀ ነው። ሳምንት ደግሞ እሱን ተሸክሞ ይመጣል። አጨብጭብ እስቲ። ሃሌሉያ። ኢየሱስ ማን ነው? ምክንያቱም ሚስጥር ሲገለጥ እነማን እንደያዙበት ስማቸውን እየጠራው በሩ ላይ ደም ሁሉ እያፈሰሱ መስዋዕት እያደረጉ ጤናቸውን ኢኮኖሚያቸውን ይዞ ነበር እና አሁን እሱ በቅርብ ጊዜ ነው ጌታን ራሱ ከተቀበለ ገና ስንት ቀን 15 ቀን ምናምን። አጨብጭብ። ክፉ መንፈስ ለቀቀው፣ በሰላም ይተኛል። እንደገና ኢኮኖሚ ተሰርቷል። ስለ መኪናው ነግሬዋለሁ፣ ስለ ካርታው ነግሬዋለሁ፣ ስለ ቤቱ ነግሬዋለሁ። አባቱ አስብ፣ የጸለይኩል ማግስት ነው ማታ ነው የደወለልህ። ሁለተኛው ቀን ላይ ናና ውሰድ አለ፣ ደወለ። በሽማግሌ ነው እንደውም የላከብኝ፣ በጓደኛው ሽማግሌ ሊልኩብሽ ነው። ወይኔ አሜን ለሚል ይሁን አሜን። አሜን በይስቲ ብራዳና እና ሽማግሌ ላከ። ከዛ እሁድ ቀን ይመስለኛል አስታውሳለሁ፣ ሳምንት ወይ 15 ቀን መጥቶ እዚህ ጋር መሰከረ። አባቴ ደወለልኝ ና ብሎኛል ሲል ይሳካላል፣ በፍጥነት ነው የሚሆነው፣ መንፈሱን መትቻለሁ ምናምን ብዬ ጸለይኩለት። ከዛን ይሄው ሄደ። በግማሽ ቀን 3 ካርታ ብራዲያና ፈቀድኩልህ ጀምር፣ ፈቀድኩልህ ስራ። ብራዲ ካላባዲያና አንተ ላይ ተሰራ የትኛውንም የጠላት መሳሪያ አፈረስኩልህ። ባለቤትህ ላይ ተሰራውን አፍርሻለሁ፣ እርግማንን አፍርሻለሁ፣ ጨለማን አፍርሻለሁ። በኢየሱስም ባለቤትህ ትጠንክር፣ አንተም ወደ ስራ ግባ። በኢየሱስም የሚከለክል አይኑር። መኪና ይንቀሳቀስ፣ ንብረት ሁሉ ይንቀሳቀስ። ማዲያ ነገ በምትሄድበት ሀገር፣ መንደር፣ ሰፈር በኢየሱስም እግዚአብሔር መልአኩን አስቀድሞ ይላክ። አሜን። የአባቶቼ አምላክ የኔን መልአክ እንዲልክልህ ጸለይኩኝ። አሜን። ሞገሳም መልአክ እንዲላክ። አሜን። ማሪያ ዳሎቫ ለአብርሃም ሎሌ ማዲቪጊላቫ ለይስሐቅ ሚስት ይዞ እንዲመጣ ያደረገ ያ የአብርሃም መልአክ በኢየሱስም ከፊትህ እንዲወጣ እንዲቀድም ጸለይኩልህ። አሜን። ከፊትህ እንዲቀድም ጸለይኩልህ። አሜን። አባትን ቤተሰቦችን እሺ እንዲያሰኝልህ ጸለይኩኝ። አሜን። ገዢዎችን እሺ እንዲያሰኝልህ ጸለይኩኝ። አሜን። ያ ገንዘብ ደግሞ መጥቶ የሚጠቅምህ ይሁን። አሜን። መጥቶ የምትሰራበት ይሁን። አሜን። የምታተርፍበት ይሁን። አሜን። የምትደሰትበት ይሁን። አሜን። በኢየሱስም በዚህ መረኩ። አሜን። ክፉ ነገር ለዘላለም አያገኝ። አሜን። በረሬ ነው የወርኩት። እንደዛ አምኜ ነው የወርኩት። እዛ ያለው በሙሉ ተስተካክሎ ቆየኝ። በግማሽ ቀን እንግዲህ ካርታ ተአምር ነው። ተአምር ነው። አዎ እውነት ነው። ተአምር ነው። በልሲ ላንቺም ተአምር ይሆናል። ላንተም ተአምር ይሆናል። ዋው! ኢየሱስ ጌታ ነው። እሺ የምትለው ነገር ካለ ሌላ ደግሞ ከልጅነት አካውንትህን ይዞ እንዳታድግ አንተና የሰራብህ እንደዚህ መትቼዋለሁ አልክ። ተመታ። ከዛ በኋላ ውስጤ ደህና ነው። እንደገና እንድትሞት የተደገመብህ ድግም ተፈርሷል። አሜን። በኢየሱስም ፎቶክ ላይ ያስደገሙት ፈረሰ። አሜን። አሜን። ዘሪሁን ወይ ከዘር ጋር ምናምን የተገናኘ ስም ያለውና የተገናኘ መርገም ሲፈርሳ ያለው። አሜን። ዘሪሁን ምናምን እንዲህ ከሚል ስም ጋር ትክክል ጎረቤት አለ ፈርሷል። አሜን። 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 ከዘሪሁን ጋር ተጣላ። የዘሪሁን ሚስት ጀርባህን መታች። ከዛ በኋላ ትታምማል። በቃ በነዘሪሁን አንተና ሚስትክ ላይ የተሰራ ፈርሷል። አሜን። ካርታ ላወጣ ሲሄድ እንደዚህ ያረገብኝ ሰውዬ እኔ አላየሁትም። ከግቢ እዛ መዘጋጃ ገብቼ ስወጣ እኔ ለወጣ ስል እኔ እውነቴን ነው ምን እንደጋረደኝ አላቅም። መጣና ታዲያ ደህና ነህ ምናምን አለና ጨበጠኝና እንደዚህ በትከሻው ነካኝ። በኢየሱስ ስም በሰለሞን አምላክ እኔም እንደዚህ አይነት ሴጣን ምናምን አልኩና ደነገጥኩና ወጣ ስል የሆነ ነገር ወረረኝ። በሻንጣዬ ውስጥ አንተ ከዘይት የወሰድኩት ነበር። ይሄ ነው እርኩት ክፍለ ሀገር ዘይቱን ይዘህ ሄዳል። የተጸለየበት እሺ፣ የተጸለየበትን ይዤ ሄጃለሁ። ቶሎ በመኝታ ቤት ገባውና ልብሴ ምናምን አወላለኩና ዘይቱን አወጣውና ተቀባባው። እሺ፣ ተቀባባውና
ውስጤ ሰላም ሆነ። ዋው ሰላም ሆነ ውስጤ። ሰላም አለኝ ሰላም አለኝ ሰላም አለኝ ኢየሱስ የሰጠኝ ሰላም አለኝ ሰላም አለኝ ሰላም አለኝ ኢየሱስ የሰጠኝ። ሃሌሉያ አሜን አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እና ያው ገና እምነቱ ስላልጠነከረ አዲስ ስለሆነ ለዛ ነው የፈራው። ግን ገና ቀድሞ ነው እግዚአብሔር ስሙን ጠርቶ በሱ ላይ ያሰራው አይደል? ስትጣላ ጀርባህም በፕሮፌስ ሰለሞን አሰፋ ጋር ቸርች ስመጣ ባለቤቴ ታማ ነበር የመጣሁት እና ባለቤቴ በአጋንንት ምክንያት ታማ እግሮቿን መራመድ አይችልም ነበር። ከቤትም ስትወጣ ራይድ ቤት ድረስ መጥቶ ካልወሰዳት መንቀሳቀስ አትችልም እና ከዛን ጊዜ ጀምሮ ወደዚህ መጠን በዚህ በእግዚአብሔር ሰው በሰለሞን ቸርች ተጸልዮላት ከአጋንንት ነፃ ሁና መንቀሳቀስ ጀምራ አሁን ከቤት ከበራይድ ከመሄድ ከቤት ተነስታ ወደ ታክሲም ቦታ ቢሆን አውቶቡስም ቦታ ቢሆን በእግሯ እየሄደች በታክሲም መጣ። እዚህም ከዚህም ስንነሳ እንደዛው ድናለች። ናዝሬቱ ጌታ በኢየሱስም በሽታ ከላዋ ላይ ቆረጥ። ጨለማ መንፈስ ከላዋ ላይ ቆረጥ። በኢየሱስ ስም ይቆረጥ። ጨለማ ከላዋ ላይ ቆረጥ። ሾ ማዲግራዳ ዛግራት ሰውነቷን የያዘ ነርቫን የያዘ መርገም በኢየሱስ ስም ለቋት ይሂድ። መርገም 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 ለዘላለም ለቋት ይሂድ። ደሟን የያዘ ለቋት እንዴት አዛለሁ። የጨለማ መንፈስ ለቋት እንዴት አዛለሁ። የክፋት መንፈስ ሾ የሞት መንፈስ ከላዋ ላይ ቆረጥ። የሞት መንፈስ ከላዋ ላይ ቆረጥ። የሞት መንፈስ ከላዋ ላይ ቆረጥ። ሽባ እንድትሆን የተነገረባት እንዲፈርስ አዛለሁ። ራዳ ጋዳ ሽባ እንድትሆን እውር እንድትሆን እንድትሞት የታወጀባት ሁሉ አዋጅ እንዲፈርስ ጸለይኩ በኢየሱስም። አሁን ስትነሳ በሽታዋን ጥላ እንድትነሳ ጸለይኩኝ በኢየሱስም እንዲሆን ጸለይኩኝ። ትግስት ምናምን የሚል ስማ ያለው እሷን እያየውና የተገናኘ መርገም ሲፈርሳ ያለው ፈረሰ በሏት። እህቴ ናት እህቴ ናት። ትግስት እህትሽ ናት። አዎ ኢየሱስ ጌታ ነው። መርገም ከቤታቸው ላይ ፈረሰ። መርገም ፈረሰ በሉስ። ከቤተሰባችሁ ላይ መርገም ፈረሰ። አሜን። የት ነው ያለችው እሷ? ናዝሬት። ናዝሬት ናት። አዎ በኢየሱስም ከሷም ላይ ካንቺም ላይ ዛሬ ቀንበር ሰብራለሁ። አሜን። ፈውስ ለኔ ሆኗል በይ እስቲ። ፈውስ ለኔ ሆኗል። ተፈውሻለሁ በይ። ተፈውሻለሁ። ልጅ ነኝ በይ። ልጅ ነኝ። በኢየሱስም ከዚህ ሰዓት ጀምሮ ጤነኛ ተመላለሺ። እመኚ። ብራታ ካሳክራ ተንቀሳቀሽ። እግርሽን አንቀሳቀሽ በእምነት ቬካላ ቫተራመጂ በእምነት በናዝሬቱ ጌታ በኢየሱስም ነይ። ወደዚህ ወደዚህ ነይ። ኢየሱስ ጋር እንዳትፈሪ። በመገረፉ ቁስል ተፈውሰሻል። ፈውስን ባንቺ ላይ አውጃለሁ። ፈውስን ባንቺ ላይ አውጃለሁ። ፈውስን ባንቺ ላይ አውጃለሁ። ፈውስን ባንቺ ላይ አውጃለሁ። በናዝሬቱ ጌታ በኢየሱስም እግሮችሽን አጸናው፣ እጅሽን አጸናው፣ ሰውነትሽን አጸናው። በብዙ ምስክርነት ተመልሰሽ እንድትመጪ አጸናው። ፈውስሽን አጸን። አሜን። ሃሌሉያ። ኢየሱስ ጌታ ነው። አሜን። ምን ያህል ጊዜ ነው ካመመሽ? 5 ወር ሙሉ ነው። ተደግፋ ነው የምትሄደው። አዎ። እንደዚህ ቆማ አትሄድም። እንደዚህ ቆማ አትሄድም። አዎ።
ዛሬ ታምሮ ነው በጣም ስጠው እስቲ እንደዚህ ተደግፋ ነው የምትሄደው እንደዚህ ሄዳ አታውቅም ብዙ በሐኪም ቤት ሄደናል ብዙ ገንዘብ አውጥተናል እሷ መምህሯን የልጆቿ መምህር ነች ይዛት መጣች ዛሬ አሁን ታምሮ ነው በጣም ኦርቶዶክስ ነበርኩኝ ያድነኛል ብዬ ነው አምኜም የመጣሁትም ኦርቶዶክስ ነሽ ያድነኛል ብለሽ ነው ያድነኛል ብዬ ነው የመጣው አድኖኛል ሃሌሉያ ነይ አድኖሻል ስሜ ስንታየው በየነ እባላለሁ እግዚአብሔር ይመስገን አሁን ቁሜም እየሄድኩ ነው ብዙ ነገር ነው የሆንኩት ብቻ በእግዚአብሔር ኃይል አለው አሁንም ሽንት ቤት እንኳን ያዙኝ ነበር ተደግፌ ነው የምወጣው እና አሁን እግዚአብሔር የተመሰገነ ይሁን እግዚአብሔርን ከተቀበልኩ ወዲህ ሁሉ ነገር ተስተካክሏል በቤቴም በኑሮዬም በጤንነቴም እና እንደኔ ለተቸገራችሁ እንደኔ ስቃይ ውስጥ ላላችሁ ማማን ኑ ብር አያስፈልግም እሱ ደሃ ሀብታም ንጹህ ቆሻሻ አይልም ነብይ ሰለሞን አይጠየፍም እግዚአብሔር የቀባው ሰው ነውና ኑ ተፈወሱ ዳኑ ላለው እኔ እንደዳንኩኝ ኑ በቤት ውስጥ ናችሁ አትቸገሩ ራስ እደነቃለ ባወኩ ቁጥር ወድህና እዚያው ከርማለ አንተ ጋር ቆየ አንተ የማርሸት ታደለ ባላለው እዚህ የምታያቸው እናትና አባቶቼ ናቸው እናቴ በጣም ትታመም ነበር ነርቭ ምናምን ብለዋት እና በጣም ተክለ ሃይማኖት ሆስፒታል በጣም ብዙ ጊዜ ተከታትላለች እግሯንም መራመድ አትችልም ራሷንም ያማት ነበር እና አሁን እግዚአብሔር ይመስገን ወደዚህ ወደ ፕሮፌት ነብይ ሰለሞን ጋር ከመጣች ጀምሮ እግሯ ትንቀሳቀስም ነበር ብቻዋን አትሄድም ነበር የትም ቦታ እና አሁን ደህና ሆና ትራመዳለች መደገፊያ ሰው ተደግፋ ነበር ትሄድ አሁን እግዚአብሔር ክብሩ ይስፋ ደህና ነች አሁን እየተራመደች ነው እናንተም ይሄንን አይታችሁ ወደዚሁ ወደ ቸርች ወደ በነብይ ሰለሞን ቸርች መጣችሁ እንድትፈወሱና ከእንደኛው ከችግር እንድትድኑ በትትና ጠይቃለሁ እና እኛም ብዙ ቦታ ሄደን በህክምናም በተለያዩ ቦታ ብዙ ወጪዎች አውጥተን ነበር እና አሁን እግዚአብሔር ደርሶልን እዚህ ከመጣን ጊዜ ጀምሮ ቤተሰቤም እኔም ባለቤቴም ልጆችም ከዚህ በሽታ ተፈውሰን ድነናል ለታመማችሁ ለተጨነቃችሁ እንዲሁም ብዙ ችግሮች ያው ሁላችንም ሰዎች ነንና ግር ያጋጥመናል እና ሁላችሁም መታችሁ ፕሮፌት ሰለሞን አሰፋ ጋር መታችሁ እንድትገለገሉ ሲል ጠይቃቸዋለሁ እና ምንም አትጠራጠሩ ሁሉም ነገር ይሳካል እኛ አሁን በቅርብ ነው ኦርቶዶክስ ነበርን ጌታን ተቀብለን የመጣ ነው አንድ ወር አልሆነንም በነብይ በሰለሞን አሰፋ በኩል 15 አመት በላይ የቆየ ጉዳያችንን በአጭር ጊዜ በሚገርም ሁኔታ በአጭር ጊዜ ያሰምነው በሙሉ ተሳክቶልን በደስታ ላይ እንገኛለን እናንተም ይሄ ከዚህ ከነገሮች ሁሉ መጣችሁ እንደኛው ደስተኛ እንድትሆኑና ነገራችሁ እንዲሳካ ጸሎቴን አረጋለሁ የእናንተን ፍለጋ ሲጨልምና ሲነጋ ግራ የፈለኩ እንኳን ያለው ነፍሴ ስትረጋጋ አንተ ለካ ያለኸው ጉልበቴ ጋር
ከገዳይ ጋር